አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? አለ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት የባኮራ አሰራር ነው። እዚህ ጋር ያዘጋጀሁት ለባኮራ የሚሆኑ ነገሮች አሉኝ። መጀመሪያ እዚህ ጋር እንትን አለኝ መልፎፍ በአማርኛ ጥቅል ጎመን ማለት ነው። እዚህ ጋር ሚጥሚጣ ቃሪያ አለኝ። እዚህ ጋር ነጭ ሽንኩርት ስላችሁ በአረቦቹ በሰል አብያት የሚሉት ነው። ነጭ ሽንኩርት ያ ቶም ሳይሆን በሰል አብያት የሚሉት ነው። እዚህ ጋር ጀዘር አለኝ በቀጭኑ ያኔ የፈቀፈቃቸው ነው ማለት ነው። እዚህ ጋር ድንች አለኝ በመፈቅፈቂያ ነው የፈቀፈኩት። እዚህ ጋር ደግሞ ፍልፍል ሩሚ የሚሉት አለኝ። እዚህ ጋር ደግሞ በሰል አክደር የሚሉት በሰል አክደር አለኝ። እዚህ ጋር ደግሞ ከሙን፣ በብሪካ፣ ፍልፍል አስወድ፣ ዝንጅብል መጥሆን፣ ከርከም፣ ቶም መጥሆን። እዚህ ጋር ጨው አለኝ ጨው አለኝ። ለምሳሌ በአማርኛ ሲናገር እዚህ ጋር ከርከም፣ በብሪካ፣ ቆንጆ በርበሬ፣ ዝንጅብል፣ እርድ፣ ቶም የነጭ ሽንኩርት ማለት ነው። እዚህ ጋር ጨው አለኝ። ሳህኑ ነጭ ስለሆነ አልታይ ብላችሁ ሳህን ብቻ እንዳይመስላችሁ እዚህ ጋር ጨው ነው ያለኝ። ከዛ በመቀጠል እዚህ ጋር ንሻ አለኝ። ሆነ ደረቅ ያለ ባኮራ እንዲሆንልኝ በትልቁ ማንኪያ አንድ ጨምራለሁ። እዚህም ተኸን ፓውደር አለኝ በትልቁ ማንኪያ አንድ ጨምራለሁ። ዋናው ደግሞ ይሄ ነው። ይሄ ዱቄት የእንትን ነው መሰላችሁ የባቄላ ዱቄት ነው። ይሄ ግዴታ ነው እና ይሄን ሁሉንም አንድ ላይ እዚህ ጋር እናደባልቀዋለን። ይሄው እዚህ ጋር ሁሉንም አንድ ላይ ጨመርኩት። በደንብ እናሻለን፣ ምክንያቱም የራሱ ውሃ እንዲያወጣልን የራሱ ውሃ ይወጣል። እንደዚህ ይሄንን ከቀላቀልን በኋላ ደንብ እሽት አድርገነው በጣም ነው ያኔ ከምታስቡት በላይ ነው ውሃ የሚያወጣው፣ ግን በደንብ ማሸት ይፈልጋል። እንደዚህ እያደረጋችሁ እንደዚህ እስከ መጨረሻ ከኔ ጋር የሆኑ ተከታተሉ። ይሄ በደንብ